ፖፖ ላይቭ ላይ ፓርቲ ምንድነው? ሰዎች ፓርቲ ላይ ምንድነው የሚያደርጉት? ሰላም ሰላም፣ ጤና ይስጥልን። ዛሬ ደግሞ በሌላኛው ክፍል መጥተናል። በዚህኛው ክፍል ማስረዳችሁ ሜልም ሆነ ፊሜል ዴሊ ታስካቸውን አንዱ የሆነው ፓርቲ ነው። ፓርቲ ደግሞ እንዴት ነው የምንሰራው? እንዴት ነው መቀመጥ የምንችለው? ፓርቲ ምን እንደሆነ እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ዩቲዩብ ቻናሉን ሰብስክራይብ አድርጉ። በየጊዜው ተመሳሳይ ቪዲዮዎች ስለሚለቀቁ አፕዴቶች ሚስ እንዳታደርጉ ላይክ፣ ሼር፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ስለዚህ ፓርቲ አንዱ ዋነኛው ዴይሊ ታስክ ነው፣ ለወንድም ለሴቶች ማለት ነው። ስለዚህ ፓርቲ የቱ ጋ ነው ሰዎች ፓርቲ የሚከፍቱት? እንዴት ነው? ማን ነው ፓርቲ መክፈት የሚችለው? ፓርቲን እንዴት አክሰስ ማድረግ እንችላለን የሚለው እናያለን። በመጀመሪያ በሌሎቹ ክፍሎች ላይ እነዚህን 5 አይከኖች አይተን ነበረ ባለፈው። 5ቱ አይከኖች ምን እንደሆነ እነዚህ 5ቱ አይከኖች የሚያሳዩት የመጀመሪያው ላይቭ፣ ሁለተኛው ፓርቲ፣ ሶስተኛው ሾርት ቪዲዮ እና ፎቶ ፖስት የምናደርግበት፣ ቀጥሎ ሜሴጅ፣ ሲስተም ሜሴጅ እና ኢንቦክስ፣ ሌላ ፋይናሊ ፕሮፋይላችሁ ውስጥ ገብተን የምናይበት ነው ማለት ነው። ስለዚህ ፓርቲ ቼክ የምናደርገው ሁለተኛው አይከን ነው። ስለዚህ ሁልጊዜ ይህንን እንዳንረሳ ማለት ነው። ፓርቲ መክፈት የሚችለው ሴቶች ከሆኑ ከዴይ ዋን ጀምሮ ላይቭ አክሰስን ፓርቲ መክፈት ይችላሉ። ወንዶች ግን ሌቭል 5 እና ከዛ በላይ ሲሆን ነው። ከዛ ውጪ ላይቭ ለጀማሪዎች ወንዶች ማን ነው የሚከፍትላቸው? ለጀማሪ ሴቶችም ኤጀንታቸው ነው የሚከፍትላቸው። ስለዚህ ፓርቲ ምን እንደሆነ ሄደን እናያለን ማለት ነው። ስለዚህ እቺኛውን እንትን ደግመን እናካታለን፣ ፓርቲ ማለት ነው። ስለዚህ ፓርቲ ስትነኩት አሁን ከላይ እንደምታዩት ምን ይላል? ፓርቲ ነው የሚለው። ፓርቲ ላይ ነው ያሉት ማለት ነው። ፓርቲ ተቀምጧል ማለት ነው። ፓርቲ ላይ ሰዎች ከቲሞቻቸው ቲም ሚቲንግ፣ ቲም ትሬኒንግ ማድረግ ይችላሉ። ስልጠና ማካሄድ ይችላሉ። አዳዲስ ሰዎችን መመዝገብ ይችላሉ። ኮይን ኤክስቼንጅ ማድረግ ይችላሉ። ልምድ ይለዋወጣሉ ማለት ነው። አሳይመንት ይሰጣጣሉ ማለት ነው። ራንደምሊ ለምሳሌ የሆነ ቤት ልግባና እስቲ ፓርቲ በጣም ብዙ ሰው ያልበዛበት ቤት ካለ እስቲ እዚህ ቤት እንግባ። እዚህ ጋር እንዳለ የሴቶች ወንበር ብቻ ስለሆነ እዚህ ቤት እንግባ። ፓርቲ ይሄኛውም የሴቶች ወንበሩ ቢዚ ነው። እስቲ እዚህ ጋር እንግባ። ኦኬ፣ እዚህም ሁሉም ወንበሮች ቢዚ ናቸው፣ ተይዟል ማለት ነው። ወንበር ያለበትን ለማሳየት ነው የፈለግኩት እና እዚህ ጋር እንደምታዩት ወርቃማ ወንበር 5 እና 6 ቁጥሮች አሉ፣ ለሴቶች ነው። ሌሎቹ ሲልቨር ወንበሮቹ የወንዶች ናቸው ማለት ነው። ወንዶች እዚህ ፓርቲ መጥተው ወንበር ካገኙ ተቀምጦ አንዳንዴ ይቆልፉታል። ካልተቆለፈ ኤጀንታቸው ጋር ሄዶ መስራት ይችላሉ። ፓርቲ በ24 ሰዓት አንዴ ለ30 ደቂቃ ቁጭ ብሎ 200 ኮይን የሚወስዱት እዚህ ጋር እንደዚህ አይነት ወንበሮች ሲልቨር ወንበር ላይ ቁጭ ብሎ ነው ማለት ነው። ማይክ ኦን ኦፍ ማድረግ ይችላሉ ማለት ነው። ማውራት ሲፈልጉ ኦን፣ ያለ ማውራት ሲፈልጉ ደግሞ ማይካኖቹን ኦፍ ማድረግ ይችላሉ ማለት ነው። ማውራት ይችላሉ፣ ያለ ማውራት ይችላሉ። ስልካቸውን ሌላ ነገር ላይ ያደረጉ ሌላም ነገር እየተጠቀሙ መስራት ይችላሉ። ሌላም ስራ እየሰሩ ፓርታይም እንደ ፓርታይም ይሄን ስራ መስራት የሚችሉ በፓርቲም ሌላ ኦፕሽን ነው ማለት ነው። የፊት ቪዲዮ ካሜራ ማሳየት አያስፈልግም፣ ለግዴታም አይደለም ኦፍኮርስ። ስለዚህ ፓርቲ ላይ ቁጭ ብሎ እዚህ ጋር ትሬጀሪ ቦክስንም መሰብሰብ ይችላሉ፣ ወንዱም ሴቱም ማለት ነው። የፓርቲንም እየሰሩ እንደገና ኮይኖችንም መሰብሰብ ይችላሉ ማለት ነው። ሴቶች አሁን እዚህ ጋር ስናካ ምን አረኩኝ ገባሁኝ ማለት ነው። ማይኬን ኢሚዲየትሊ ኦፍ አረኩኝ፣ ምክንያቱም የኔ የምለው ለሌሎች እንዳይሰማ ማለት ነው። ማይክ ኦፍ አረኩኝ። እንደገና ኮይኔን እዚህ ጋር እሰበስባለሁ ማለት ነው። ይሄ ቤሲት አካውንት ስለሆነ ማለት ነው። ስለዚህ በዚህ መልኩ ዴሊ ታስክ ፓርቲ መስራት ይቻላል ማለት ነው። አሁን ከዚህ ተነስቼ እዚህ ጋር ወንዶች ከሆኑ እዚህ ጋር እንዲህ መቀመጥ ይችላሉ። ቦታ መቀየር ይቻላል። ወንድ ከሆናችሁ ተሳስታችሁ የሴቶች ላይ ከተቀመጣችሁ እንደዚሁ መቀመጥ ትችላላችሁ ማለት ነው። ስለዚህ እነሱ የሚሉትን ማዳመጥ ትችላላችሁ፣ የሚያስተምሩትን መስማት ትችላላችሁ፣ መማር ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ፣ ኮይን ኤክስቼንጅ ማድረግ ትችላላችሁ። በፓርቲ ላይ ስብሰባ ሚቲንግ ማካሄድ ትችላላችሁ ማለት ነው። ፓርቲ ይሄ ነው ለወንዱም ለሴቶች ማለት ነው። ፓርቲ ተቀምጦ ዴሊ ታስክ መስራት፣ እንደገና ኮይኖችንም እዚሁ ጋር መሰብሰብ ትችላላችሁ ማለት ነው።
ይሄን ይመስላል ፓርቲ ብዙ ጊዜ መክፈት የሚችሉት ጀማሪ ሴቶች ከሆኑ ኒው ፊሜል ሆስት ከመጀመሪያ ቀን ጀምሮ ፓርቲም ላይቭም አክሰስ አላቸው። ወንዶች ግን ሌቭል 5 እና ከዛ በላይ እና ኤጀንት የሆነ ሰው ፓርቲ መክፈት ይችላል ማለት ነው። ስለዚህ ከጨረስን በኋላ ሰዓቱ ሲደርስ እችኛውን ቀይ ምልክት ታበራለች ማለት ነው። ሪዋርድ ውስጥ ሪማይንድ ታደርገናለች። አንዴ ነክተን ሪዋርድ ጋር እንገባለን ማለት ነው። እዚህ ጋር ስንገባ ሰዓታችሁ ደርሷልና ውሰዱ እያለን ነው። ፕላትፎርሙ ሪማይንድ ያደርገናል ማለት ነው። እዚህ ጋር ሰዓቱ ሪሲቭ የሚል የፓርቲ አክቲቭ ይሆናል ማለት ነው። ፓርቲ ጆይን ዘ ፓርቲ ፎር 1 አወር ለሴቶች ይሄ 800ን እዚህ አካባቢ በዚህ በቀኝ በኩል አክቲቭ ይሆናል ሪሲቭ የሚል ማለት ነው። ወንዶች ከሆነ ደግሞ ኦን ዘ ማይክ ፎር 30 ሚኒት ይልና 30 ሚኒቱ 30/30 ሲሆን አክቲቭ ይሆናል። መተን ሪሲቭ ማድረግ ነው። ወይም ደግሞ በሲስተም ሜሴጅም ኖቲፊኬሽን ይመጣል። ኮንግራጁሌሽን ዴሊ ታስካችሁን የፓርቲ ጨርሳችኋል ሪሲቭ አድርጉ ብሎ ሪማይንድ ያደርገናል። ፕላትፎርሙ ጥሩነቱ የሰራነውን ነገር እንድንወስድ ደጋግሞ ያስታውሰናል፣ ሪማይንድ ያደርገናል ማለት ነው። ስለዚህ በዚህ መንገድ ፓርቲ መስራት እንችላለን። የሰራነውን ሪዋርድ በእነዚህ መንገዶች ሪሲቭ እንላለን፣ ኮምፕሊት እናደርጋለን ዴሊ ታስካችን። ነገር ግን ሜክ ሹር ዛ ፓርቲ የሚሰራው በ24 ሰዓት አንዴ ነው። ሁልጊዜ ከምሽቱ 1 ሰዓት ደግሞ 7 ፒኤም እስከ ኔክስት 7 ፒኤም 24 ሰዓት ተብሎ ነው በዚህ ፕላትፎርም ሰዓት አቆጣጠር። በዚህ ታይም ሬንጅ ቀን ካልሰራን ማታ ካልሰራን ቀን በሚመቸን ሰዓት ቁጭ ብለን መስራት እንችላለን ማለት ነው። ፓርቲ ይሄን ይመስላል ለጀማሪ ወንዶችም ለሴቶችም ኦቨርኦል ይሄ ነው ቀላሉ መንገድ ማለት ነው። ምንድነው እዚህ ጋር ትሬጀሪ ቦክስ ኮይኖችንም መሰብሰብ ትችላላችሁ። ለኪ ቦክስ ብዙ ጊዜ ፓርቲ ላይ ሰዎች አያስቀምጡም፣ ላይቭ ላይ ነው ሰዎች የሚያስቀምጡት። ባይዜ ፓርቲ ላይ ሰዎች ሁሉም ማይካቸውን አጥፍቶ ሌላም ስራ እየሰሩ ጌምም እየተጫወቱ ሊያሳልፉ ይችላሉ። ምንም የሚነጋገር ሰውም ላይኖር ይችላል እና አሁን እዚህ ጋር ስታዩት ሁሉም ማይክ ኦፍ ነው፣ ኦን የሆነ የሚያወራ ሰው የለም ማለት ነው። ስለዚህ ጌም እየተጫወቱ ሊሆን ይችላል፣ ሌላ ስራ እየሰሩ ሊሆን ይችላል፣ ማታ ከሆነ ተኝቶም ሊሆን ይችላል። ምክንያቱም ችግር የለውም። ሰዓቱ ሲደርስ ሪሲቭ የሚለውን ወጥቶ በነቁበት ሰዓት ተነስቶ እንትናቸውን መውሰድ ትችላላቸው። ስለዚህ አሁን እቺ 00 ልትሆን ነው። ትሬጀሪ ቦክሱን እስቲ ሪሲቭ ልበላት። ይሄው እንደዚህ 40 ትሰጠናለች፣ አይሲ ትላለች ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። ዩቲዩቡን ሰብስክራይብ አድርጉ። ለአዲስ ጀማሪዎች ሼር አድርጉላቸው። እናመሰግናለን።